ከዩኒቨርሲቲ እንደወጣሁ አካባቢ መጀመሪያ የሰራሁት ስራ ወይም ደግሞ መጀመሪያ የተከተልኩት ስራ ምን ይመስላችኋል? የቀን ስራ ነበረ። የቀን ስራ በቀን ክፍያው 50 ብር። ምናልባት ሶላት ላይ የቆማችሁት በኩሽና ልብሳችሁ አሊያም የቀን ስራ እየዋላችሁ የቀን ስራ እየሰሩ የሚተዳደሩ ሰዎች በቤት ሰራተኝነት አረብ ሀገርም ሊሆን ይችላል፣ ሀገር ውስጥም ሊሆን ይችላል፣ አውሮፓም ሊሆን ይችላል። አንድ የሙስሊም አባት ሲናገሩ የሰማሁት አባባል አለ። ግመልህንም ምሰር፣ ሰላትህንም ስገድ። ስለምሰግድ ፈጣሪ ግመሌን ይጠብቅልኛል ብሎ መዘናጋት ስህተት። እጅህን አጣጥፈህ ተቀምጠህ ሲርብ ፈጣሪንም መውቀስ ስንፍና ነው። ሃይማኖት ሲባል ፈጣሪን ስለምታመልክ ብቻ የምታመልከው አምላክ ፈትፍቶ ያጎርሳል ማለት አይደለም። ጥረ በወዝ በላበ ብላ ሲል እኔ አብስዬ አላበላህም ማለት ነው። በምድራዊ ሕግ የሰራ ያሸንፋል፣ የማይሰሩትን ይገዛል ነው ቃል። አምላክ እንደ የስራችን ይከፍለናል፣ አትጠራጠር። ግርግር ወከባ ፈልጋችሁ ከሆነ ወደዚህ የመጣችሁት ይህ ለእናንተ ይሁን። ልባችሁ እርክት ብሎ ሳኪናና ጦማዕኒናን ተላብሶ መከታተል የምትፈልጉት ቪዲዮ ከሆነ ይህ ለእናንተ ነው። ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ሆኖ ተጠቀሙበታላችሁ። ለሌሎችም ሼር አድርጉላችሁ። ያ አህለን ወሰህለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። كيف حالكم? በኮሜንት ሳጥን ውስጥ በውዱ ነብይ ላይ ሶላዋት እያወረድ اللهم صل وسلم وبارك على سيدنا محمد. إن الله لا ينظر إلى صوركم ولا إلى أجسادكم ولكن ينظر إلى قلوبكم. الله سبحانه وتعالى ስላደፈ ልብሳችን፣ ስለተቀደደው ልብሳችን፣ ስለቆሸሸው ልብሳችን ጉዳይ አይደለም። ጌታችን አላህ ልብሳችንን የሚመለከት ሳይሆን ቀልባችንን የሚመለከት ጌታ ነው ያለን። ቀልባችን እንዴት ነው? ከእርሱ ጋር ያለን ሙዓለቃ የተስተካከለ ነው? የረሱል ሰለላሁ ዐለይሂ ወሰለም መንገድ እግር በእግር የምንከተል የአላህ ባሮች ነን? የረሱል ሙሂቦች ነን? ጥያቄው ይሄ ነው። የልብስ ጉዳይ አይደለም፣ የድህነት ጉዳይ አይደለም፣ የሀብታምነት ጉዳይም አይደለም። ምናልባት ሶላት ላይ የቆማችሁት በኩሽና ልብሳችሁ አሊያም የቀን ስራ እየዋላችሁ ሲሚንቶ እያቦካችሁበት ጅብሰም ሊሾ እያደረጋችሁበት በዋላችሁበት ልብስ ሊሆን ይችላል። ሌሎች ደግሞ በአማረና በተዋበ ልብስ ራሳቸው ላይ ሽቶ አርከፍክፈው አምረውና ተውበው አላህ ፊት ቀርበው ሊሆን ይችላል። ሁለቱም መልካም ምግባር ናቸው። ያለው ሰው እንደዛ ያደርጋል። የሌለው ሰው ደግሞ ባለው ነገር አላህ ፊት ይቀርባል። የለኝም ብላችሁ ወይንም ደግሞ የተሻለ ነገር ለአላህ ማቅረብ አለብኝ ብላችሁ ተሸማቃችሁ እሱ ፊት ከመቅረብ ወደ ኋላ ማለት የለባችሁም። እስከ ድህነታችሁ እስከ ማንነታችሁ ያላችሁን ነገር ይዛችሁ አላህ ፊት ቅረቡ። ለምን እንደዛ እንደምላችሁ ታውቃላችሁ? ኢስላም ውስጥ ያለ ስራ መቀመጥ መመንኮስ ምናምን የሚባል ነገር የለም። መስራት፣ መልፋት፣ መትጋት ያስፈልጋል። ነገር ግን መመንኮስ የለም፣ ያለ ስራ መቀመጥ የለም ተብሎ ያገኘነው ሁሉ ማግበስበስ ፈጽሞ የተከለከለ ነው። ያም የኔ ነው ይህም የኔ ነው የሰው ንብረት እየቀሙ የራሳችን ያልሆነን ሐቅ እየሰበሰቡ ሀብት ማካበት በኢስላም ፈጽሞ የተጠላ የሆነ ነገር ነው። ኢስላም ሐላልን ስራ ያበረታታል፣ ሐራም የሆነን ስራ ደግሞ ይከለክላል። ብዙ ጊዜ አስተውላችሁ ከሆነ ሐላል ስራ የሚሰሩ ሰዎች በጉልበታቸው የሚሰሩ ሰዎች፣ በእውቀታቸው የሚሰሩ ሰዎች ናቸው። በፊት የንግዱ ዓለም የተሻለና ጥሩ ገቢ የሚያስገኝም ሐላል ነገር የሚዘወተርበትም ነበር። አሁን ግን የንግዱ ዓለም በጣም ሐራም ሙንከራት የበዙበት፣ ከዚያ ይልቅ እንደውም የቀን ስራ እየሰሩ የሚተዳደሩ ሰዎች በቤት ሰራተኝነት አረብ ሀገርም ሊሆን ይችላል፣ ሀገር ውስጥም ሊሆን ይችላል፣ አውሮፓም ሊሆን ይችላል ከ24 ሰዓቱ 20 ሰዓት ቁመውና ተገትረው እየሰሩ ያሉ ሰዎች ሐላል ንብረት የማፍራት አዝማሚያው ወደ እነሱ ነው ያለው። ብዙ ጊዜ ሰዎች በኑሮ ወይንም ደግሞ በገቢ አነስ ያለውን ሰው ሲያጣጥሉት፣ ሲያንቋሹት፣ ከማህበራዊ ህይወት ሲያገሉት፣ ሲርቁት ይስተዋላል።
መጀመሪያ ላይ የቀረሁላችሁ የቁርአን አያት የሚያነሳው ይሄንን ነው። ሰዎችን ማንነት በልብስ ወይንም ደግሞ በምታዩት ነገር መገመት የለባችሁም። የሰው ልጅ የሚታየው ቀልቡ ነው፣ ልቡ ነው። ምን ያክል አላህ ጋር የተሳሰረ ነው፣ ምን ያክል ለአላህ ቀልብ ነው፣ ምን ያክል የረሱል ሰለላሁ ዐለይሂ ወሰለም መንገድ ይከተላል የሚለው። ብዙ ጊዜ የቀን ስራ እየሰሩ የሚተዳደሩ ወይንም ደግሞ በቤት ሰራተኝነት የሚተዳደሩ ሰዎች በሰዎች ዘንድ ይናቃሉ፣ በሰዎች ዘንድ ይገፋሉ። የሚሰሩት ስራ ዝቅተኛ ነው በሚባል ሁኔታ ሰዎች ያገሏቸዋል። እሱማ ለምንም አይሆንም። የሚገርማችሁ ነገር ለሆነ ለኸይር ስራ እንኳን ገንዘብ መዋጮ ሲያስፈልግ አይ እሱ ገንዘብ የለውም ምንም ነገር አያደርግም ተብሎ ያ ሰው ይሸሻል። ነገር ግን አሁን ያለው ሁኔታ ዝም ብላችሁ አስተውሉት እስኪ። በማህበራዊ ሚዲያም ሊሆን ይችላል ወይም ደግሞ በተለያዩ ነገሮች ላይ ለኸይር ስራዎች ቀድመው የሚገኙት በቤት ስራ እየሰሩ የቤት ሰራተኛ ሆነው አቅማቸውን ጉልበታቸውን ሳይሰስቱ እየሰጡ ሌቱን ቆመው ቀኑንም ተገትረው እየዋሉ የሚሰሩ እህቶች ናቸው። ለመሳጅዶች፣ ለአይታሞች፣ ለተቸገሩ ሰዎችም የሚሰጡት ማለት ነው። በንግዱ ዓለም የተሰማሩ ሰዎች ገንዘብ የማግኘት ፍላጎታቸው በጣም ጨመረና ወደ መስገብገቡ እየሄዱ ነው። በቃ አለ አይደለ የራሳቸውን ሐቅ ያልሆነን ነገር ወደ መሰብሰቡ እየሄዱ ነው። ከዩኒቨርሲቲ እንደወጣሁ አካባቢ መጀመሪያ የሰራሁት ስራ ወይንም ደግሞ መጀመሪያ የተከተልኩት ስራ ምን ይመስላችኋል? የቀን ስራ ነበረ። የቀን ስራ በቀን ክፍያው 50 ብር በወር ደግሞ 1500 ብር ሆነ ማለት ነው። የሐላል ገንዘብ ሲሆን 1500 ብሩ 1.5 ሚሊዮን ብር ገምት ሐላል ነው። አላህ ጋር ያጣለን ጀነትን አሳጥቶ የጀሃነም ራት ያስደርገንም ከአላህ ረህመት ያሸሽንም። በቃ የሐላል ገንዘብ እስከሆነ ድረስ ደስተኛ የሆነ ህይወትን እንመግበታለን። ዱንያችንን ተጠቅመን አኺራችንን ደግሞ እናፈራበታለን። ምናልባት ዱንያ ላይ የተጨናነቀ ህይወት ሊያጋጥመን ይችላል። ዱንያ ላይ ፈተናው ሊበዛብን ይችላል። ግን ደግሞ ዱንያ ዘላለማዊ ናት አይደለችም? አይደለ? አዎ ዱንያ ዘላለማዊ አይደለችም። የሚገርማችሁ ብዙ ሰዎች ነገ ያልፍልናል በማለት የማይሆን ተግባር ሲሰሩ ይስተዋላል። ነገ ሀብታም እሆናለሁ በሚል ተልካሻ ምክንያት የሰዎችን ገንዘብ ሲወስዱ፣ የሰዎችን ሐቅ ሲያጎድሉ ይስተዋላል። ነገ ግን ማደግ፣ ሀብታም መሆን፣ መመንደግ ብቻ ሳይሆን ያለው ነገ አብሮ ሞትም አለ። ነገ ወደ አኺራ መሄድ አለ። ነገ የቀብር ቅጣትም አለ። ነገ በሲራጥ ላይ መራመድ አለ። ስለዚህ ምርጫው የኛ ነው። ሐላል በሆነ ስራ ጥሩ የሆነ ገቢ ማግኘት ከቻል ኸይር። ነገር ግን የገቢው ጉዳይ ሳያሳስበን ስራችን ሐላል መሆኑን ብቻ ማረጋገጥ አለብን። ገቢው ይብዛም ሚነስም ሐላል የሆነ ስራ ከሆነ በእርግጠኝነት እያተረፍንበት ነው፣ ትርፋማ የሆንበት ነው፣ የአላህ ውዴታ እያገኘንበት ነው፣ የረሱልን መንገድ እየተከተልንበት ነው። አለበለዚያ ግን ለማይጠቅመን ነገን የማያሻግረን ተራ ጥቅም የተነሳ ሰዎችን በማታለል የኛ የሆነን ሐቅ በመውሰድ ሀብት የምናካብት ከሆነ ያ ነገር እንኳን ዱንያ ላይ ልንጠቀምበት እንኳን አኺራ ላይ ልንጠቀምበት ያለንን ነገር የሚያጠፋ ያለንን ነገር የሚያሸሽ ሆኖ ነው የምናገኘው። ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ማን ገሸና ፈለይሰ ሚና ያታለለ ከኛ አይደለም ያሉት። እንዴት እያታለልን የረሱል ሰለላሁ ዐለይሂ ወሰለምን መንገድ እየተከተልን ነው ብለን እናስባለን? እንዴት ሰዎችን እየሸወድን በረሱል መንገድ ነው ያለነው? ዲነል ኢስላምን በትይዣለሁ ብለን እናስባለን? እያታለን እንደዛ የምናስብ ከሆነ ፈጽሞ ተሳስተናል። የምንበላው የሚጣፍጠን፣ የምንጠጣው የሚጥመን፣ ሐጅና ዑምራ ስናደርግ ያለ ምንም ቅድመ ሁኔታ ተቀባይነት የሚያስደርግልን፣ ሰደቃ ስንሰጥ፣ ዘካ ስናወጣ ኮምፕሊትሊ ተቀባይነት የሚኖረው የሐላል ገንዘብ ሲሆን ብቻ ነው። በሐራም ያገበሰበስ ነው እንደፈለግን ያገኘነው ገንዘብ ሰደቃ ወጣ ነው፣
ሐጅ ያደረግንበት ዑምራ ያደረግንበት የተቸገሩ ሰዎች ረዳንበት አይታሞችን አለበስንበት የኛ አይደለም። መጀመሪያ አመጣጡ ትክክል አልነበረማ። ስለዚህ አመጣጡ ላይ እናስተካክል። የሥራ ትልቅ ትንሽ የለውም። ሁሉም ስራ የተከበረ ነው። ግን ብዙ ገቢ ያለውን ሳይሆን ሐላል የሆነውን ስራ ምረጡ። ሐላል ስራ ሆኖ ብዙ ገቢ ያለው ከሆነ ደስ ይላል። ነገር ግን ገቢውን ብቻ አይታችሁ ሐራም የሆነ ስራ ላይ እንዳትገቡ። የቀን ስራ አትሰሩ። ለምን የቤት ሰራተኛ አትሆኑ? ይሻላል። ሐራም ከመስራት ይሻላል። በቃ ጭንቅላታችሁ ረሃ ሆኖ ከዚያ በኋላ ዱንያንም አኺራንም ሸምታችሁበት ታልፋላችሁ። እኔ ልላችሁ የምችለው ይሄንን ነው። በስተመጨረሻም አላህ ሐላል የሆነ ርዝቅ ይስጠን። ደስተኛ የሆነ ህይወት አላህ ይስጠን። ህምና ዘማችንን ጭንቀታችንን አላህ ያስወግድልን። ርዝቃችንን ሰፊ አላህ ያድርግልን። ከራሳችን አልፎ ዓለመል ኢስላምን የምንጠቅምበት ኡመተ ሙሐመድን የምናግዝበት ገንዘብ አላህ ይስጠን። አኺራን የምንሸምትበት ይሆነ ገንዘብን አላህ ይስጠን። አሚን አትሉም እንዴ? በደም አሚን በሉ። ኮሜንት ላይ በአሚን ይድመቅ። ለሌሎች ወንድሞቻችሁ እህቶቻችሁ ሼር አድርጉ። በእርጋታና በጠማኒና መከታተል የምትችሉትን ቪዲዮ ሁሌም የማዘጋጅላችሁ ይሆናል። ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ የምንገናኝ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።